ከምንም በላይ እግዚአብሔርን ማየት በጣም ትልቅ ነገር ነው። ያዕቆብ ያለውን ትዝ ይላችኋል። እግዚአብሔርን ፊት ለፊት አየሁት ሰውነቴም ድና ቀረቻል። ከብቱን ረሳ፣ ሀብቱን ረሳ፣ 20 ዓመት የለፋበትን እና በእጁ ያገኘውን ያን ሁሉ የላባን ሀብት በሙሉ ረሳና እግዚአብሔርን አንድ ሌሊት ሲያየው ጊዜ ረሳ። ከብቱ ሚስቱን ረሳ። 14 ዓመት የተገዛላትን ራሔልን ጨመል ረሳ። እግዚአብሔርን ማየት ሁሉን ያስረሳል። እውነት የእግዚአብሔር ሕዝብ አቤት በሉኝ። እግዚአብሔር በብልጽግናው ይሁን፣ በትዳር ይሁን፣ በገንዘብ ይሁን፣ በንብረት ይሁን፣ በጤና ይሁን ይባርካችሁ።